ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 17 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። በካምፕ ላይ በተፈጸመ ድንገተኛ ጥቃት ካምፕ ውስጥ የነበሩ ኃይሎች ሙሉ በሙሉ አልቀዋል፣ የወጣ የለም ተብሏል። ይህንንም በዚህ የመረጃ ጊዜ አደርሳችኋለሁ። እንደዚሁም ደግሞ የወታደራዊ አዛዡን ጨምሮ በርካታ ወታደሮች ከግዳጅና ስምሪት ቀጠናቸው ወጥተዋል። ይህም ከግንባር መረጃዎች መካከል ይገኙበታል። እነዚህን በዚህ ሰዓት ከማደርሳቸው የግንባር መረጃዎች መካከል ሲሆኑ ሌሎችም እንደዚሁ የግንባር ዝርዝር መረጃዎች፣ ወታደራዊ መረጃዎች፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎች ተካተዋል። በኢትዮጵያ ውስጥ ያለው ተለዋዋጭ ወታደራዊ ፖለቲካዊ ሁኔታን እና ውጥረቱን በተመለከተ ያሉ መረጃዎች ምንድን ናቸው የሚለውን በዚህ ሰዓት ወደ እናንተ አደርሳለሁ። የአፍሪካ ቀንድ ተጨማሪ መረጃዎችም አሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በትላንትናው ዕለት በአዲስ አበባ አንድ ሰው ለተቃውሞ አደባባይ ወጥቷል። እሱ መነጋገሪያ ሆኗል። ለተቃውሞ አደባባይ የወጣው ሰው አብይ አህመድ ገዳይ ነው፣ አብይ አህመድ አራጅ ነው፣ አብይ አህመድ አምባገነን ነው፣ አብይ አህመድ መውረድ አለበት፣ አብይ አህመድ መሄድ አለበት የሚል መፈክር ይዞ መውጣቱን ተከትሎ በፖሊሶች ቁጥጥር ስር ውሏል። ካሁን በፊት እንደዚሁ በተመሳሳይ እንደዚሁ በአንድ ግለሰብ ደረጃ ተቃውሞዎች መደረጋቸው በኢትዮጵያ ውስጥ ይታወቃል። ካሁን በፊት በአዲስ አበባ ዩኒቨርሲቲ ተማሪ በነበረበት ጊዜ ፖለቲከኛ አንዱዓለም አራጌ ከሜክሲኮ እስከ 6 ኪሎ በእግሩ ብቻውን ተቃውሞ ማድረጉ ይታወቃል። እንግዲህ በመጽሐፉ ላይ እሱም ጽፎታል። ከዛ በኋላም እንደዚሁ ለህዝብ ብሶት ማሳያ የሆኑ ተቃውሞዎች በተለያዩ ሀገራት በግለሰብ የተጀመሩ ተቃውሞዎች ህዝብን ሙሉ በሙሉ አነቃንቀው ህዝብን ወደ አደባባይ ይዘው መውጣታቸው ይታወቃል። ህዝብ በሚያደራጀው የሚያናብበው ከሌለ በተናጠል የሚደረጉ እንቅስቃሴዎች ወደ ህዝብ ማበል የሚለወጡት በአስተባባሪዎች አማካይነት ነው። ከዚህ ጋር በተያያዘ ካሁን በፊት የነበረው የአረብ ስፕሪንግ አብዮት የሚባለውን ልንመለከት እንችላለን። በቱኒዚያ የወጣት መሐመድ አብዱላዚዝ በእሳት ራሱን ማቃጠል እና የእሱን ተቃውሞ ተከትሎ የቱኒዚያ ወጣቶች ወደ አደባባይ መውጣት ከቀብር መልስ መንግስት የገለበጡበት፣ ይህን ተከትሎ የግብፅ ወጣቶች ወደ አደባባይ የወጡበት፣ ያንን ተከትሎ ከ8 በላይ የአረብ ሀገራት ተቃውሞ የተጠለቀለቀበትና በኋላ መሰረታዊ ለውጥና እንዲሁም ደግሞ የተለያዩ ፖለቲካ አደረጃጀቶችን የለወጡ ተቃውሞዎች መከሰታቸው ይታወቃል። የነ መሐመድ ቦአዚዝ የሊቢያ የቱኒዚያው ተቃውሞ በኢትዮጵያ ውስጥም እንደዚሁ መምህራን ራሳቸውን በማቃጠል በ2006 2007 በነበሩ ተቃውሞዎች ከፍተኛ ድምፅ አግኝተው ነበር። የትናንትናው የአዲስ አበባና የተቃውሞና በፖሊስ በቁጥጥር ስር እየዋለው ሰውዬ ጉዳይም በአዲስ አበባ ያለውን አጠቃላይ ውጥረትና በኢትዮጵያ ውስጥ ያለውን ሁኔታ የሚያሳይ ነው። እንግዲህ በተቃውሞ ወጥቶ አብይ አህመድ አራጅ ነው፣ አብይ አህመድ ገዳይ ነው፣ አብይ አህመድ የመውረድ አለበት፣ አብይ አህመድ አምባገነን ነው፣ አብይ አህመድ መሄድ አለበት የሚለውን ኃላፊነት ወስዶ ብቻውን መፈክሮችን ይዞ መውጣት ምን ያክል የብሶት ደረጃ ላይ እንደደረሰ ህዝቡ የሚያሳይ ነው። ይህንን እንግዲህ ወደፊት የምናየው ሆኖ በአዲስ አበባም ከፍተኛ ውጥረት ነው ያለው። በተለይ ሰሞኑን አዲስ አበባ ያለው ውክልና ለኦህዴድ ተላልፎ ለመሰጠት የተደረገው እንቅስቃሴም ብዙ ሰዎችን እንደዚሁ ተስፋ ያስቆረጠና እስካሁን ከነበረው አጠቃላይ በደል በአጠቃላይ ወደፊት አዲስ አበባን በማንነት ሙሉ በሙሉ አሳልፎ የሰጠ ነው በሚል ተቃውሞዎች እንደዚሁ እየተነሱ ነው የሚገኙት። ከዚህ ጋር በተያያዘ በሀገራዊ ምክክር ኮሚሽኑ ላይ የአዲስ አበባ ከተማ አጀንዳን ማሰባሰብ ማጠቃለያ መድረክ ላይ የኮሚሽኑ ከፍተኛ አመራር ዶክተር ዮናስ አዳዬ ከአሰራርና መመሪያዎች ጣልቃ ገብተዋል ሲሉ ተሳታፊዎቹ ይህንን ጨምረው ገልጸዋል። እንግዲህ በምክክር ኮሚሽኑ በመጨረሻዎቹ 3 ቀናት የነበረውን አጠቃላይ ክስተት በተመለከተ መረጃዎች እየደረሷችሁ ነው። ከዚህ ጋር በተያያዘ እንግዲህ ዶክተር ዮናስ አዳዬ ከአሰራርና ከመመሪያ ውጭ የ4000 ተሰብሳቢዎች ከፈረሙባቸውና ካጸደቋቸው አጀንዳዎች ውጭ በኋላ ከኪሱ ወረቀት አውጥቶ በማንበብ የኦህዴድ ብልጽግና የሰጠውን ተልእኮና የብልጽግናን ውሳኔ በመድረክ ማንበቡ ተቃውሞዎችን ቀስቅሷል። የመድረኩ ተሳታፊዎች እንደገለጹት ምክክር ኮሚሽኑ አባልና የአዲስ አበባ ዩኒቨርሲቲ መምህር የሆኑት ዶክተር ዮናስ አዳዬ ከተሳታፊዎቹ ውሳኔ ውጭ የተዘጋጀ አጀንዳ ተወያዮቹ እንዲያነቡት ከፍተኛ ጫና አድርገው የነበረ ቢሆንም ዶክተር ዮናስ አዳዬ ይህንን የሚያነብላቸው በማጣታቸው እና ቀድሞ ከነ አብይ አህመድ ጋር በነበራቸው ግንኙነት አማካኝነት ኮሚሽነር የሆኑት የአብይ አህመድ የመመረቂያ ጽሑፍ ላይ ይህ ሰውዬ በተደጋጋሚ ስሙ ይነሳል። እንግዲህ ከዚህ ጋር በተያያዘ ያልተወያየንበትና በጓዳ የተዘጋጀን አጀንዳ ለህዝብ አናነብም ያሉ ተሳታፊዎች መኖራቸውን ተከትሎ ራሱ ሊያነበው ችሏል ነው ያሉት። ተፈራርመውና በቪዲዮ ተቀርጾ ያስረከቡትን ትክክለኛ አጀንዳ ከመድረክ ከተነበበ በኋላ ዶክተር ዮናስ አዳዬ ተሳታፊዎቹን ለማስነበብ ያደረገው ጥረት ያልተሳካለትን ቁራጭ ወረቀት አውጥቶ ከኪሱ አንብቧል ነው የተባለው። ድርጊቱ ከአሰራር ከደንብ ውጭ እንደሆነና
ኮሚሽኑ ገለልተኝነትን ሙሉ በሙሉ የሚያጋልጥና ተሳታፊዎቹም ኮሚሽኑ ከአሰራርና መርህ ውጭ የወጣበትን እና የተጣለበትን ኃላፊነት በመተው ለገዢው ኦህዴድ ብልጽግና ወገንተኝነቱን ያሳየበት አጋጣሚ ነው ሲሉ ገልጸዋል። ክስተቱ የህዝብ አመኔታን የሚያጣምና ኮሚሽኑ ውድቀቱን የሚያሳይ ነው። አጀንዳውም እሱ ከኪሱ ያነበበው አጀንዳ ተወያዮቹ እንደማያውቁት ሊታወቅ ይገባል ብለዋል። እንግዲህ ምናልባት በምክክር ኮሚሽኑ ጉዳይ ላይ የተለያዩ መረጃዎችን ሳደርሳችሁ ቆይቻለሁ። እንግዲህ ከዚህ በኋላ በዚህ ጉዳይ ላይ አንመለስበትም። ወትሮም በተለያየ መንገድ መካሄድ የለበትም የሚለው አቋም ይታወቃል። ወደ ምክክር ከገባ በኋላ ኦህዴድን ያጋለጠ ሆኗል። ብዙ በተለይ የኢትዮጵያ ብሔር ብሔረሰቦች ያላቸውን አቋም አሳይተዋል። በዚህም 94 በመቶ ድምፅ ውሳኔ አቋማቸውን አስቀምጠዋል። እንግዲህ የሚሻር ከሆነ ወደፊት አብሮ የሚታይ ይሆናል። ይህን እንግዲህ የተሳታፊዎችም ኦህዴድን መታገል ግዴታ የሚሆነው በእነዚህ ባህሪያቶቹ ምክንያት እንደሆነ በደንብ የተገለጠላቸው ነው የሆነው። ከዚህ ጋር በተያያዘ ብዙዎቹ እንግዲህ በተለያየ መንገድ መልእክቶችን ሲያስተላልፉ ድምፁን ሲሉ ተሰምተዋል። ያልጠበቁት ነገር እንደገጠማቸው እየገለጹ ቢሆንም በተደጋጋሚ ግን ከኦህዴድ ጋር የፖለቲካ ውይይት አድርጎ የፖለቲካ መብትና ጥቅሞችን በድርድር ለማስከበር የማይቻልበት አጋጣሚ እንዳለ አሁን መገንዘባቸውም ቢሆን የዘገየም ቢሆን እንግዲህ ለእነሱ ለወደፊት የፖለቲካ ውሳኔ የሚጠቅማቸው ይሆናል። ወደ ሌሎች መረጃዎች ይሄዳሉ። በሰሜን ወሎ ዞን ጃራ ካምፕ ተፈናቃዮች ዋና ችግር ውስጥ መግባታቸውን ገልጸዋል። የእርዳታ እህል ድጋፍ መቋረጡን አሳውቀዋል። የእህል መጠን መቀነሱንም እንደዚሁ ገልጸዋል። ላለፉት ጊዜያት በነፍስ ወከፍ ይሰጥ የነበረው 15 ኪሎ ግራም የእርዳታ እህል አሁን መጠኑ ተቀንሷል ብለዋል። ከዚህ ቀደም የሚደረጉ የነበሩ ድጋፎችም እንደዚሁ የንጽህና መጠበቂያ፣ ዘይትና ሌሎች ድጋፎች ሙሉ በሙሉ መቋረጣቸውን ገልጸዋል። ተፈናቃዮቹ የሚጠለሉባቸው ሸራዎች በማርጀታቸው ምክንያት የተቀደዱ ሲሆን እስካሁን ምንም አይነት ጥገና ስላልተደረገላቸው ለዝናብ፣ ለፀሐይ እንዲሁም ደግሞ ለተጋላጭ ሁኔታዎች መዳረጋቸውን አሳውቀዋል። ወደ ወለጋ ትመለሳላችሁ በሚል ተደጋጋሚ ቃል የተገባላቸው ቢሆንም ባለመመለሳቸው እስካሁን ድረስ ለችግር መጋለጣቸውን ገልጸው ካምፑ ችግር የተነሳ ተስፋ ቆርጠው ወደ ወለጋ ከተመለሱት መካከል ሰሞኑን በነ ሽመልስ አብዲሳ ጸጥታ ኃይሎች 4ቱ መገደላቸውን በካምፕ ውስጥ ያሉ ሰዎች መስማታቸውን ለኢትዮ ፎከስ ገልጸዋል። ከ8,000 በላይ የሚሆኑ ተፈናቃዮች ከቤተሰቦቻቸው ምንም አይነት ዘላቂ መፍትሄ ሳያገኙ እስካሁን ለ7 ዓመታት በመጠለያ ካምፕ ውስጥ መሆናቸው ያለውን ችግር እና ስር የሰደደ መፍትሄ አልባነት የሚያሳይ ነው ሲሉ አጣዳፊ የሰብአዊ እርዳታው ቢያንስ እንዲቀጥልላቸው ጥሪ አቅርበዋል። ከዚህ ጋር በተያያዘ ለማነጋገር የሞከርኳቸው የሰሜን ወሎ እና የአማራ ክልል የእርዳታ ማስተባበሪያ ኃላፊዎች ስልክ ሊመልሱ አልቻሉም። ወደ ምስራቅ ወለጋና አካባቢ የሚወስዱን መረጃዎች አስከትላለሁ። ከሐምሌ 12 ቀን ጀምሮ በተከፈተው ጥቃት በውል ያልተገለጹ አረጋውያን፣ ሴቶች፣ ነፍሰ ጡሮችና ህጻናት መገደላቸውና ከቀያቸው መፈናቀላቸውን የወጡ መረጃዎች ገልጸዋል። በተፈጸመው በዚህ ጥቃት መንደር 3 ፈንድቃ ቀበሌ የሚገኘው የለሚ ተክለ ሃይማኖት ቤተክርስቲያን መኖሪያ ቤቶች እንዲሁም የእርሻ ሰብል ጎተራዎች ሙሉ በሙሉ መውደማቸው ተገልጿል። በጥቃቱ ምክንያት ከአንገርጉትን አካባቢ በጥቂት የተረፉ ሰዎች ወደ ነቀምት ከተማ በመሸሽ ቅዱስ ጊዮርጊስ ቤተክርስቲያን እና ገብርኤል ቤተክርስቲያን ተጠልሎ የነበረ ቢሆንም የከተማው አስተዳደርና የከተማው የጸጥታ አካላት ተፈናቃዮቹ በግዳጅ ወደ መጡበት በአውቶቡስ ጭነው ወደ አንገርጉትን እንዲመለሱ ማድረጋቸው ተገልጿል። በአሁኑ ወቅት ተፈናቃዮቹ ወደ ቦታቸው ከተመለሱ በኋላ ከፍተኛ ስጋትና አደጋ ውስጥ መግባታቸውን ገልጸዋል። በሌላ በኩል ወደ አማራ ክልል ስንሄድ ደግሞ ከወታደራዊ ግዳጅ ጋር በተያያዘ በራያ ቆቦ እና በአካባቢው በተፈጸመ አስገዳጅ ወታደራዊ ምልመላ ምክንያት ወጣቶች ህይወታቸው እያለፈ እንደሆነ ተገልጿል። በራያ ቆቦ ወረዳ 5 ወጣቶች ህይወታቸው ማለፉን የገለጹት የሰሜን ወሎ ራያ ቆቦ ወረዳ የመረጃ ምንጮች በአስገዳጅ ወታደራዊ ምልመላን በመቃወም 5 ወጣቶች በኤሌክትሪክ እና ከፎቅ ራሳቸውን ወርረው ራሳቸውን አጥፍተው ህይወታቸውን አጥፍተዋል ተብሏል። ወጣቶቹ ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለጉልበት ስራ ወደ ቆቦ የወረዱ ሲሆን ሰሞኑን በርካቶቹ መታፈሳቸውን ተከትሎ እንግዲህ 5ቱ ህይወታቸው በዚህ መንገድ አልፏል። ያው እንግዲህ ይህንን በተመለከተ ያው የህይወት ምርጫ ስለሆነ ነው ራሳቸውን በኤሌክትሪክ ለአደጋ አጋልጠው ህይወታቸው ከሚያልፍ ከፎቅ ከሚወረውሩ ሌሎች አማራጮች ነበሯቸው፣ ወደ ፋኖ መቀላቀል ይችላሉ ወይም ደግሞ ሌላ አማራጭ ነበራቸው የሚሉ አስተያየቶች ይኖራሉ። ሆኖም እንግዲህ ይህንን አድርገዋል። በአስገዳጅ ሁኔታ ወታደራዊ ምልመላው የደረሰበትን የከፋ ደረጃ ያሳያል። በጎንደር፣ ደብረ ማርቆስ፣ ባህር ዳር፣ ደሴ፣ ወልዲያ፣ ደብረ ታቦር፣ ደብረ ብርሃንን ጨምሮ በዞን ማዕከላት ጊዜያዊ ማቆያ በርካታ ወጣቶች በግዳጅ ከተለያዩ አካባቢ ተያዙ እንዲሰባሰቡ እየተደረጉ ነው። በኦሮሚያ ክልል በተመሳሳይ እንደዚሁ የዞንና የወረዳ ማዕከላትን ጨምሮ ወጣቶች በግዳጅ እየተሰባሰቡ ሲሆን ወደ ወታደራዊ ማሰልጠኛዎች በሚቀጥሉት 2 ሳምንታት እንደሚወሰዱ ታውቋል።
የአካባቢው አስተዳደር የተሰጣቸው ወጣቶች ኮታ ቁጥር ያልሞላላቸው በመሆኑ የአካባቢው የብልጽግና ባለስልጣናት የሚሊሻ ኃይሎች ወጣቶቹን በአስገዳጅ መንገድ በማፈስ ላይ እንደሚገኙና ይህም በወጣቶች ላይ ከፍተኛ የደህንነት ስጋት ደቅኖ እንደሚገኝና በርካቶቹ ከከተሞች እየጠፉ ወደ ገጠራማ አካባቢ እየገቡ መሆናቸው ተገልጿል። በሌላ በኩል ወለጋ አካባቢ ካሉ መረጃዎች ተጨማሪ በወለጋ ጊዜያዊ ወታደራዊ ካምፕ የወጡ የጦር አባላት ወደ ፋኖና ወደ ጃልመሮ ጦር መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። በወለጋ ጉትን ቀጠና ቱሉጋና ተብሎ በሚጠራ ጊዜያዊ ወታደራዊ ካምፕ ውስጥ ሰፍረው የነበሩ የመከላከያ አባላት የመከላከያ የሻለቃ አዛዥን ጨምሮ በርካታ ወታደሮች ከግዳጅ ቀጠናቸው በመውጣት በአካባቢው የሚንቀሳቀሱ የፋኖና የኦነግ ኃይሎችን መቀላቀላቸውን የመረጃ ምንጮቹ ገልጸዋል። እንደ መረጃ ምንጮቹ ገለጻ ከሆነ በካምፑ ቢያንስ 42 የሚደርሱ ወታደሮች ስለ መቀላቀላቸው ሲገልጹ ከነዚህ ውስጥ 27 የሚሆኑት ወደ ፋኖ ሲቀላቀሉ፣ ቀሪዎቹ ደግሞ ወደ ነጃልመሮ የኦነግ ኃይል ተቀላቅለዋል ነው ያሉት። ወታደሮቹ ከግዳጅና ስምሪት ቀጠና የወጡበት ዋና ምክንያት በአካባቢው ሰሞኑን እየተደረገ ያለውን የኦሮሚያ ክልል የጸጥታ አካላት በተለይ ገዳ ኮማንዶ የተባለው ኃይል የሚፈጽመውን የንጹሐን ጥቃት በመቃወምና ጉዳዩ እንዲቆም በተደጋጋሚ ጥያቄ ቢያቀርቡም የሚሰማ ባለመኖሩ የተቀናጀ ፖለቲካዊ ጥቃት መፈጸሙን ተከትሎ በንጹሐን ዜጎች ላይ የሚደርሰውን ጥቃት በመቃወም እንደሆነ ተጠቅሷል። በቀጠናው የገባው ገዳ ኮማንዶ የተባለው የሽመልስ አብዲሳ የጸጥታ ኃይል በጉትን፣ ሻሾበር፣ እንዶደ ዲቾ፣ ፈንዲቃመ፣ መንደር 3 በተባሉ አካባቢዎች በፈጸማቸው ጥቃቶች በርካታ መኖሪያ መንደሮች ወድመዋል። 5 ትንንሽ የገጠር መንደሮች ሙሉ በሙሉ መቃጠላቸው፣ ሃይማኖታዊ ተቋማት መውደማቸውን የወጡ መረጃዎች ገልጸዋል። ወታደሮቹ ጥቃቱ እንዲቆም ቢጠይቁም ምላሽ ባለማግኘታቸው ተቃውሟቸውን በመግለጽ ስምሪት ማቋረጣቸውና ወደ ፋኖና ወደ ኦነግ መቀላቀላቸውን መረጃዎች ገልጸዋል። ይህ ክስተት በክልሉ የፖለቲካና የጸጥታ መዋቅር ውስጥ ከፍተኛ መከፋፈል እየፈጠረ እንደሚገኝ የገለጹት የመረጃ ምንጮች የጉትን አካባቢ የካቢኔ አባላት ቀደም ብሎ ገዳ ኮማንዶ የሚፈጽመውን አስነዋሪ ድርጊት በመቃወም በመከላከያ እንዲተካ ያቀረቡት ጥያቄ ጭምር አለመግባባት መጠናቀቁ ይታወቃል። ቃል በቃል የተባሉት እንግዲህ እነሱ ይህንን ጥያቄ ያቀረባችሁት እናንተ ኦሮሞ ናችሁ ወይስ ደግሞ ኦሮሞኛ የምትናገሩ ፋኖ ናችሁ በሚል አዛዦቻቸው ገዳ ኮማንዶ የተሰጠውን ንጹሐን ላይ የሚፈጽመውን ጥቃት አጠናክሮ እንደሚቀጥል ነው እንግዲህ የተገለጸው። የወረዳው የካቢኔ አባላት ጉዳዩን በመረዳት እንግዲህ ከሲቪሊያን ላይ የሚፈጸም ጥቃት የአማራና የኦሮሞን ሕዝብ ያጋጫል በሚል ነው እንግዲህ አቋም ወስደው የነበሩት። ምን ያክል ኃላፊነት እንደወሰዱ ይሄ ያሳያል። በምስራቅ ወለጋ ጉትን ወረዳና አካባቢው በሃይማኖት ተቋማትና አገልጋዮች ላይ የተፈጸሙ ጥቃቶችን በተመለከተም ከወጡ መረጃዎች መካከል በተለይ ምስራቅ ወለጋ ጉትን ወረዳና አካባቢው ሰሞኑን 5 በላይ ካህናትና ቀሳውስት ጥቃት ተፈጽሞባቸው ህይወታቸው ያለፈና በከባድ አካል ጉዳት ውስጥ የሚገኙ መኖራቸው ታውቋል። 2ቱ በአሰቃቂ ሁኔታ ተገድለዋል። 3ቱ ደግሞ ከባድ አካል ጉዳት ደርሶባቸዋል ተብሏል። እነዚህ ካህናት ናቸው፣ ሲቪሊያን ሳይጨምር። የለሚ ተክለ ሃይማኖት ቤተክርስቲያን ሙሉ በሙሉ በእሳት እንዲወድም ሲደረግ የቅድስት ሥላሴና ቅድስት ማርያም አብያተ ክርስቲያናት ደግሞ በገዳ ኮማንዶ ጊዜያዊ ወታደራዊ ካምፕ ነው በምሽግነት እያገለገሉ ይገኛሉ ብለዋል። የሃይማኖትና የማህበራዊ አገልግሎት መስጫ ተቋማትን ለወታደራዊ ካምፕነትና ለምሽግ መጠቀም ዓለም አቀፍ የጦር ወንጀል እንደሆነ የመረጃ ምንጮቹ ገልጸው ይህም ከባድ የሆነ የህግ ጥሰት ነው እየተፈጸመ ያለው ብለዋል። ወደ ሌላ የግንባር መረጃችን ስናልፍ በጉጂ ዞን በጊዜያዊ ወታደራዊ ካምፕ ላይ በተፈጸመ ጥቃት የሰው ህይወት ማለፉን፣ የቁሳቁስ ኪሳራ መድረሱን የወጡ መረጃዎች ገልጸዋል። በኦሮሚያ ክልል ጉጂ ዞን ቡሌሆራ ወረዳ በሚገኘው መካኒሳ ተብሎ በሚጠራ ጊዜያዊ ወታደራዊ ካምፕ ላይ በታጣቂዎች በተፈጸመ ጥቃት ከፍተኛ የሰው ህይወት ማለፉንና ከፍተኛ ወታደራዊ ቁሳዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። በዞኑ ቂሊንሶ ቀበሌ ልዩ ስሙ መካኒሳ ተብሎ በሚጠራው አካባቢ ረጲ ሎላ ወይም ደግሞ የኦሮሚያ የጸረ ሽምቅ ተብሎ የሚጠራው ኃይል ጊዜያዊ ካምፕ ላይ ነው ጥቃት እየተፈጸመው። የኦሮሚያ የጸረ ሽምቅ ወይም ደግሞ ረጲ ሎላ ካምፕ ላይ በተፈጸመው ጥቃት የአዛዡን ጨምሮ በርካቶቹ ህይወታቸው ማለፉንና ከካምፕ ውስጥ ከነበሩት ውስጥ የወጣ የለም፣ ሁሉም መደምሰሳቸው